ከፍ ዝቅ ያሉ ተራራዎችን አልፈን በምስራቁ የኢትዮጵያ ክፍል የሚገኘውን ሰፊ ሜዳ ስናቋርጥ በዓይን አድማስ የማይገደበውንና በፀሐይ የጋለውን ድንቅ ምድር እናገኛለን። አፋር ይህ ምድር ዝም ብሎ ባዶ በረሃ አይደለም። ይልቁንም የሰው ልጅ አመጣጥ ምስጢር የተቀበረበት፣ ተፈጥሮ እጅግ አስገራሚ ቀለማቷን የረጨችበትና በጽናት የሚኖር ጀግና ሕዝብ የሚገኝበት ሕያው የታሪክ መዝገብ ነው። ዛሬ ወደዚህ ወደ ጋለውና ወደ ማራኪው አፋር ምድር፣ ወደ ምስጢራዊው የምድር እምብርት እንወስዳችኋለን። እንኳን ወደ ቻናላችን በሰላም መጣችሁ። የአፋር ብሔራዊ ክልላዊ መንግስት በኢትዮጵያ ሰሜን ምስራቅ አቅጣጫ ይገኛል። የክልሉ መናገሻ የሆነችው ሰመራ ከአዲስ አበባ ተነስተን በታሪካዊው የአዋሽ መስመር ስንጓዝ 580 ኪሎ ሜትር ገደማ ርቀት ላይ ትገኛለች። አፋር የኢትዮጵያ የንግድ የደም ስር ናት። ሀገሪቱን ከጅቡቲና ከኤርትራ የባህር በሮች ጋር የሚያገናኝ ቀዳሚው የንግድ መስመር በዚህ ክልል ውስጥ ስለሚያልፍ ለአጠቃላይ ሀገራዊ እድገታችን ዋነኛ የጀርባ አጥንት ሆና ታገለግላለች። አፋር በዓለም ላይ ካሉ እጅግ ሞቃታማ ስፍራዎች አንዱ ነው። በተለይም የዳሎል አካባቢ አማካይ ሙቀቱ ከፍተኛ በመሆኑ ገሃነም በምድር ላይ የሚል ቅጽል ስም ተሰጥቶታል። ነገር ግን ይህ ሙቀት ለክልሉ ልዩ ውበትን አላብሶታል። ዝናብ እምብዛም ባይኖርም በከርሰ ምድር ውስጥ የሚፍለቀለቀው የእሳተ ገሞራ እሳትና የማዕድን ፍላጎቶች ለምድሪቱ አስገራሚ ቀለማትን ሰጥተዋታል። የአፋር ሕዝብ አለባበስ ከአካባቢው ሙቀትና ከጥንታዊ ባህላቸው ጋር የተቆራኘ ነው። ወንዶች ሳናፊል የሚባለውን ነጭ መቀነት ልብስ በወገባቸው ላይ ይጠመጥማሉ። በትከሻቸው ላይ ደግሞ ቢሌ የተባለውን ባህላዊ ሰይፍ ይታጠቃሉ። ይህ ሰይፍ ለጌጥ ብቻ ሳይሆን የአፋር ወንዶች የጀግንነትና የክብር ምልክት ነው። ሴቶች ደግሞ ደማቅ ቀለማት ያላቸውን ቀሚሶች ይለብሳሉ። ፀጉራቸውን በልዩ ሁኔታ በመጎንጎን ዳይታ በሚባሉ የወርቅና የብር ጌጣጌጦች ያስውባሉ። የአፋር ሴቶች ጥንካሬና ውበት በተፈጥሮ ቀለማት የተቃኘ ድንቅ ጥበብ ነው። በአፋር ባህል እንግዳ አይራብም፣ አይጠማም። ወተትና ስጋ ዋነኛው የህይወት መሰረት ናቸው። በተለይ የግመል ወተት ለአፋር ሰው መድኃኒትም ምግብም ነው። በገብስ ወይም በስንዴ ተዘጋጅቶ መሃሉ ላይ በቅቤና በቅመም የሚሞላው ጋት ለክቡር እንግዳ የሚቀርብ ልዩ ግብዣ ነው። ብዙዎች በረሃውን ቢፈሩትም አፋር ለጎብኚዎች እጅግ ሰላማዊና አስተማማኝ ስፍራ ነው። የአፋር ሕዝብ አዳሩ መስተንግዶን እንደ ሃይማኖታዊና ባህላዊ ግዴታ ነው የሚያየው። አንዴ የአፋር ሰው ቤት ከገቡ ወይም ሰላምታ ከተለዋወጡ እርስዎ የነሱ ክቡር እንግዳና በጥበቃቸው ስር ያለ ሰው ነው። በክልሉ ያለው የጸጥታ ሁኔታ አስተማማኝ ቢሆንም አካባቢው መመሪያዎችና አስጎብኚዎችን መከተል ግን ለተሻለ ጉዞ ይመከራል። አፋር የዓለም ድንቆች መገኛ ናት። ኤርታሌ ማለት የሚነድ ተራራ ማለት ነው። በዓለም ላይ ካሉ ጥቂት የማይጠፉ የእሳተ ገሞራ ሐይቆች አንዱ እዚህ ይገኛል። በምሽት የሚንቀለቀለው ላቫ በጨለማ ውስጥ የሚፈጥረው ምስል እጅግ አስፈሪም ማራኪም ነው። ዳሎል ደግሞ በቢጫ በአረንጓዴና በቀይ ጨው ያሸበረቀ ድንቅ ምድር ነው። ከባህር ጠለል በታች 116 ሜትር ዝቅ ብሎ የሚገኝ ሲሆን የሌላ ዓለም ግዛት ይመስላል። አዳርና ድንቅነሽ ወይም ሉሲ ደግሞ አፋር የሰው ልጅ መገኛ የተባለችበት ዋና ምክንያት ነው። ከ3.2 ሚሊዮን ዓመት በፊት የኖረችው ድንቅነሽ የተገኘችው እዚህ ምድር ላይ ነው።
አፋር ማለት መልክዓ ምድር ብቻ አይደለም። አፋር ታሪክ ነው። አፋር ጥበብ ነው። አፋር የሰው ልጅ ጥንታዊ ቤት ነው። የፀሐይ መውጫዋን ውበት፣ የጨው ሜዳውን ስፋትና የሕዝቡን ቅንነት ለማየት አንድ ጊዜ አፋርን የረገጠ ሰው ሁሌም ወደዚያ ለመመለስ ይናፍቃል። ይህ ምድር በሚስጥር የተሞላና ገና ተቆፍሮ ያልተጨረሰ የኢትዮጵያ ወርቅ ማዕድን ነው። ልክ እንደዚሁ የአፋር ምድር ሁሉ የሌሎችንም ውብ የሀገራችንንና የዓለማችንን ታሪካዊና ጥንታዊ ቦታዎች እንዲሁም አስደናቂ ባህላዊ እሴቶችን የምንዳስስባቸው ተከታታይ ቪዲዮዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ የትኛውን ታሪካዊና ማራኪ ቦታ ይዘንላችሁ እንድንመጣ እንደምትፈልጉ ሐሳባችሁን በኮመንት አሳውቁን። ስለተከታተላችሁን እጅግ አድርገን እናመሰግናለን።